ሰላም ሰላም ቅዱሳን እንዴት ናችሁ? እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው። እግዚአብሔር ይባረክ። አንድ ቃል ገላትያ ምዕራፍ 5 የሐዋርያው ጳውሎስ መልእክት ወደ ገላትያ ሰዎች የሚለው ማለት ነው። ምዕራፍ 5 ቁጥር 15 ላይ እንዲህ የሚል ቃል አለ። ነገር ግን እርስ በርሳችሁ ብትነካከሱ ብትበላሉ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ ይላል። እና ይሄን ቃል ያላነበበ ወገን ይኖር ይሆን? ወይም ያልሰማ ወይም ይሄን ቃል ያላገለገለ ያልሰበከ አገልጋይ ይኖር ይሆን በቤተ ክርስቲያን? ምንድነው እያለ ያለው? መነካከስ ምንድነው? መበላላት ምንድነው? እንዴት ነው መነካከስንና መበላላትን የምንገልጸው? ስንበላላና ስንነካከስስ እናውቃለን ወይስ ይሄ መበላላትና መነካከስ የሚባለው ነገር እንደሚያጠፋን የምንናከሰውን ሁለቱንም ወገን እንደሚያጠፋ እንረዳለን ወይ? ምክንያቱም ብትነካከሱ ስለሚል ይሄም ነካሽ ነው ያም ነካሽ ነው ማለት ነው። ወይም ይሄ ሲነክስ ያም መልሶ ይነክሳል ማለት ነው። እና ስለዚህ እንዳትጠፋፉ ተጠንቀቁ ሲል በሁለት ወገን በሚነካከሱት ወገኖች መካከል ችግር እንዳለ ያመለክታል ማለት ነው። ችግሩ ምንድነው? የመንከስ ችግር። በዚህ በአንደኛው ወገን ጋር የመንከስ ችግር አለ እና ይሄስ መገለጫው ምንድነው? የመነካከስ የሚባለው ነገር መበላላት የሚባለው ነገር በጣም ተጠንቀቁ አለዚያ ትጠፋላችሁ እኮ ነው። እንዳትጠፋፉ ቀላል ነገር እንዳይመስለን ወገኖች። እንዳትጠፋፉ ሲል ይሄ ሰው አንዴ ከዳና አይጠፋ ምናምን እንደምንለው አይደለም እየተናገረ ያለው። ዳግም ተወልደናል ለሚሉት ነው። ቅዱሳን ናችሁ ብሎ ለሚጽፍላቸው ሰዎች ነው እየተናገረ ያለው እንጂ አዲስ ወንጌል እየነገራችሁ አይደለም። አልሰማችሁም ወንጌል እያለ አይደለም። እና ስለዚህ በዚህ አቅጣጫ በዚህ ቃል መሰረት አስፈራም ተጠንቀቁ ተጠንቀቁ። እንዴ ጥፋት ካለ ጥፋት አለና ተጠንቀቁ። እርስ በርስ በምትነካከሱበት ጊዜ መጥፋት የሚባልን ነገር ሊያመጣባችሁ ይችላልና ተጠንቀቁ። ምን ማለት ነው? አትነካከሱ። ላለመነካከስ ተጠንቀቁ፣ ላለመበላላት ተጠንቀቁ ነው። ይሄ ነገር እንግዲህ እንዴት ሊመጣ ይችላል? ይሄ መነካከስ የሚባለውስ ነገር እውነታው እንዴት ነው የሚገለጠው? ሪያሊቲው የሚለውን ያው አለመደማመጥ ነው እንግዲህ። ወይ አንዱ በሌላው ላይ ክፉ ነገር ያደርጋል። ይሄው እኮ ነው። አንዱ በሌላው ላይ ክፉ ነገር ያደርጋል። ሲያደርግ ያ ክፉ የተደረገበት ደግሞ መልሶ ክፉ ነገር ያደርጋል። ይሄ እኮ ነው መነካከስ። ሌላ ነገር እንደው የረቀቀ ነገር አይደለም፣ ግልጽ ነገር ነው። መጽሐፍ ቅዱስ በሮሜ መጽሐፍ ሐዋርያው ጳውሎስ ይሄው ጳውሎስ ክፉን በክፉ ፈንታ አትመልሱ አላለም? ምክንያቱም ያጠፋፋላ። ይልቁንም ምንድነው አድርጎ ያለው? ክፉ ሲደረግብህ ክፉ መልሰ አድርግ አላለም ያለው? እሱ ማለት መነካከስ ማለት ነው። ምንድነው ያለው? ስለ ክፉ ፈንታ ክፉን አትመልሱ ብሎ ይልቁንም በመልካም አሸንፉ አይደል ያለው? ጠላት ቢራብ እኮ አብላው ነው ተብሎ የተጻፈው። አብላው ምን ማለት ነው? ዞሮ ዞሮ ክፉ በሚያደርግብህ ላይ መልካምን አድርግ ማለት ነው። ክፉ ለሚያደርግብህ መልካምን አድርግ ማለት ነው። ይሄንን የምታደርግበት ምክንያት በዓላማ ነው እግዚአብሔር ይሄንን የሚለው። ምክንያቱም ያ ክፉ የሆነውን ሰው ገንዘብ ማድረግ ስላለ ማለት ነው። ወደ ልቡ እንዲመለስ ወደ ትክክለኛ ልብ እንዲመለስ ስለሚያደርግ ነው። መልካም ነገር ቸርነት ስለሚያደርግ ማለት ነው። ፍቅርን ስለሚያሳይ ፍቅር ስለሚገለጥ ነው። ደግሞም ስለ ክፉ ፈንታ
ክፉ አትመልሱ በመልካም አሸንፉ ሲል ይሄ መልካም የሚደረገው ነገር ሐዋርያው ጳውሎስ የሚለው በፍቅር ስለሚደረግ መልካም ነገር ነው። ስለዚህ ፍቅር ደግሞ እንትን ያደርጋል፣ አዎንታዊ ተጽዕኖ አለው ማለት ነው። ሰውን ገንዘብ የማድረግ ማለት ነው። እና ስለዚህ የእግዚአብሔር ቃል እንግዲህ ያን ነው፣ ጠላት ቢራብ አብላው ነው። እና ይህንን በማድረግ ወይ ይመለሳል ወይ ገንዘብ ይሆናል፣ አለዚያ ደግሞ ወይም በሌላ አገላል ወይም ደግሞ እንግዲህ ሊያምጽ ይችላል። ግን የእሳትን ፍም በራሱ ላይ ትከምራለህ ይላል። ማለትም ማለት ነው የምታደርገው መልካም ነገር እንዲሁ በከንቱ አልተደረገም። ይገባዋል፣ እንዲሁ ይታገላታል። ታግሎ ወይ ይመለሳል ወይም ደግሞ የባሰውን ሊያምጽ ይችላል። ግን ይገባዋል፣ የእግዚአብሔር ሥራ እየተሰራ እንዳለ ይገባዋል። ያ ሰው የእሳትን ፍም በራሱ ላይ ትከምራለህ። ቀላል አይደለም። አንተ ክፉ ላደረገብህ ሰው መልካም ስታደርግለት እግዚአብሔር ያንን ትእዛዝ ሲያዝ በዓላማ ነው፣ የሚሰራ ስራ ስላለ ነው። በተለይም በዋናነት ታርጌት ያደረገው ያኛውን ሰው ለመጥቀም ማለት ነው። አንተም ደግሞ ከክፉ ትጠበቃለህ ማለት ነው።